እድል ካለ ስራዋ ሌባ እየተባለች እየተብጠለጠለች ነው የምትገኘው። ምክንያቱም ማሚ የልጄን መቃብር ቦታ አሳዩኝ ባለችው መሰረት አንድ የህፃን ልጅ የተዘጋጀ መቃብር ቦታ ተወስዳ ያንን መቃብር ቦታ ካየች በኋላ እንዳጋጣሚ እድል ላይ ሀብሏን ታየዋለች ማለት ነው። ለልጇ የሰጠችውን ሀብል አንድ ለእናቷ ለራሷ፣ አንድ ደግሞ ለህፃኗ የተደረገ ሀብል ነበረ። ከሁለቱ ውጪ የትም የለም እና በቀላሉ የሚገኝም ስላልሆነ ይህንን ሀብል እድል ላይ ታየዋለች። እንግዲህ በዚህ ሰዓት ማሚ የልጄን ሀብል ሰረቅሽኝ፣ ምን ያክል በወድሽ ከልጄ ግን አላስበልጥሽም በማለት ከአንገቷ ላይ አመናጭቃ ነበር የተቀበለቻት። እድል እየደጋገመች ይህ የኔ ንብረት ነው፣ ይህንን ደግሞ ፈልገዋለሁ፣ ከህፃንነት ጀምሮ አብሮኝ ነበረ ብትል አንድም ሰው ሊያምናት አልቻለም። እንግዲህ በቤተሰቡ ፊት ስታዋርዳትና ሌባ ስትላት ያዩ የቤተሰቡ አባላት ማለቴ አክስትየውና ሜላት ማለት ነው በጣም ነው ደስ ያላቸው እና እሷን ለማስባረርም በጣም እየታገሉ ይገኛሉ። እንዴት እንዳገኘችው ሁለታቸው ሲወያዩ ነበረ። ይህን ሀብል እንዴት ልታገኘው ቻለች? መሳሪ መሆኗን እንጂ ሌባ መሆኗን እስካሁን አላውቅም ነበረ እየተባባሉ ይሳሳቃሉ። ሴራቸው እየሰራላቸው እንደሆነ ሁሉ በድል አድራጊነት ቤቱን በጨዋታ እያሞቁት እያደሩትና እየተቃቀፉ እየተጫወቱ ይገኛሉ ማለት ነው አክስትና ሜላት። በሌላ በኩል ቢኒያም ግራ ተጋብቷል። ምክንያቱም እድል ሌባ መሆኗን በጭራሽ ስለማያውቅ ማለት ነው። ማሚም ተጠራጥራለች፣ ግን ያየችው ሀብል የልጇ መሆኑን ደግሞ እርግጠኛ ናት። ያስቀመጠችበት ቦታ እንዲፈልጉት ከቢኒያም ጋራ ወደ ቁም ሳጥኑ ስታመራ ፈልጋ ከደከማትና ከሰለቻት በኋላ ተስፋ ቆርጣ ይሄው እኔ አላልኩህም፣ እኔ ውሸት አላወራውም፣ ይህ ሀብል የልጄ ነው ብላ በእርግጠኝነት ትሄዳለች ማለት ነው። ወዲያው ግን ቢኒያም ያገኘዋል። ቢኒያምም ወደ ኪሱ ይጨምርና ይህን ሀብል እንዳላገኘው ሆኖ ማስመሰሉን ይቀጥላል ማለት ነው። በዚህ መካከል እድላዊት ከፍተኛ ጫና እየደረሰባት ነው፣ ሌባ እየተባለች። ማሚም ፊት ነስታታለች። አንድ ሀቅ ግን አለ፣ እንዳልሰረቀችው እርግጠኛ ናት። ይህን ሀብል ግን ማንም እውነቱን ሊናገርላት አልቻለም በዚህ ሰዓት። እንደውም መተንፈሻ ስታጣም ወደ ትምህርት ቤት ሄዳ ከትምህርት ቤት ጓደኛዋ ጋር ብታወራም ምንም መፍትሄ አላገኙለትም። ጓደኛዋም አንቺ ብቻ ለቃልሽ ታማኝ ሁኚ፣ እንኳንም ያልሰረቅሽው እና በርቺ፣ ይህ ቀን ያልፋል ብላ አጽናንታታለች። ወደ ቤት ስትመለስ ግን ይበልጥ ነገሩ ሁሉ ድብልቅልቅ ብሎ ነበረ የጠበቃት። ምክንያቱም ወደ መኝታ ቤቷ ሄደው ሲፈትሹ ሮማንና ሜላት ያልተጠበቀ ነገር አገኘም ብለው የዚህ ቤት የመጨረሻ ነዋሪ መሆኗን እያሳወቁና ከዚህ ቤት ዛሬ መውጣት አለባት እያሉ እየተነጋገሩ እየዛቱ ነበር የጠበቋት። እና እንግዲህ መኝታ ቤቷ ውስጥ የተገኘው ፖስት ፒልስ ወይም የ72 ሰዓት የወሊድ መከላከያ አግኝተንባታል በማለት ነበረ ነገሩን ሁሉ ድብልቅልቅ ያደረጉት። ማሚ ጭራሽ ሌብነቷ ሲገርመኝ እንዲህም አይነት ሰው ናት በማለት ሰርፕራይዝ ነበረ የሆነባት እና ስትመለስ ሙሉ ቤተሰቡ በአንድ ሆኖ አድማ አድርገው ነበር የጠበቋት። ማሚም ፊት ነሳቻት። እኔ ትምህርትሽን ላስተምር ቃል ገብቻለሁ፣ ትምህርትሽን ቀጥ ብለሽ ተማሪ። ቢኒ እድላዊትን ለብቻዋ ስለዚህ ሀብል ሲጠይቃት እባክህ ይህ ሀብል ከምንም በላይ ለኔ ያስፈልገኛል፣ ማሚን እንደምንም ብለህ ለምነህም ቢሆን ተቀበልልኝ እያለች እየተለማመጠችው ነው። ያገኘችውን ሰው ሁላ ሀብሉ የኔ ነው፣ ሀብሌን መልሱ እያለች ነው የምትገኘው። ሆኖም ግን በዚህ ሰዓት ሁሉም ሰው ፊት ነስቷታልና ማንም እድላዊትን ለማዳመጥ ፈቃደኛ የሆነ አይመስልም። በመጨረሻም ግን ከጓደኛዋ ጋር ብዙ ውይይት ስታደርግ ቆይታ ወደ ቤት ከተመለሰች በኋላ መኝታ ቤት ውስጥ በተገኘባት የወሊድ መቆጣጠሪያ የተነሳ ኃይለኛ ጦርነት ነበረ የጠበቃት። ቤተሰቡ ተሰብስቦ እውነቱን ተናገሪ ሲሏትም ወዲያው ነበረ እውነቱን የተናገረችው ማለት ነው። ከዛም ወደ መኝታ ቤቷ ሄዳ ልብሶቿን ሰብስባ ሳሎን መታ ይሄንን ልብስ እንድታስፈትሽና ምንም አይነት እቃ ደብቃ ይዛ እንዳትሄድ ማለት ነው ከነገረቻት በኋላ ነበረ ሜላት በቀጥታ እያለቀሰች ወደ መኝታ ቤቷ ክፍል ሄዳ ብዙ ልብሶቿን፣ እቃዎቿን፣ የመማሪያ ቁሳቁሶቿን ሰብስባ ወደ ሳሎን መታ
ስታሳይ ነበረ። አንድ 3 ቀሚሶቿን የሚሆኑትን አውጥታ ከወረወረችባት በኋላ አሁን ሰብስበሽ መሄድ ትችያለሽ የተባለችው ማለት ነው። ቢኒያም ለዚህ ሁሉ ድርጊት የዳረኳት እኔ ነኝ፣ ስለዚህ ማንም ሰው ሌባ እንዳይላት፣ እናም ደግሞ ያ መድኃኒት በእኔ ምክንያት ነው የተገኘው፣ እኔ ነኝ ለዚህ ጥፋት ያበቃዋት፣ እኔን እስኪያስወጡኝ በማለት ያንባርቅባቸዋል ማለት ነው። እሷ ከዚህ ቤት ለአንዴና ለመጨረሻ ጊዜ ልብሷን ሰብስባ ወጥታ ታክሲ በመጠበቅ ላይ ናት። ቢኒያም ከቤተሰቡ ጋር ከፍተኛ ጦርነት ገጥሟል። እንዴት ታንገላታታላችሁ? ፈጣሪን አትፈሩም ወይ ያለ ማለት ነው። እነሱ እየተቃቀፉ ነው፣ አክስትና ልጅ ማለት ነው። በደስታ ከሶፋ መሬት እየዘለሉ እየተቃቀፉ ነው። በመጨረሻም እንግዲህ ለማሚ ይሄ ሀብል ነው ወይ የጠፋሽ ብሎ ከኪሱ መጅረጥ አድርጎ ቁምሳጥን ውስጥ ያገኘውን ሀብል አሳይቷታል። ቤተሰቡ በሞላ ክው ብሎ ቀርቷል ማለት ነው። ለዚህ ነው አይደል የእድልን ስም የምታጠፉት በማለት በቁጣ ነበረ ሲናገራቸው የነበረው። አሁን ምንም አይነት ምላሽ አጥተዋል። ቀጣይ እንግዲህ እድልን ካለችበት አፈላልጎ ወደ ቤት የመልሳት ይሆን? ማሚስ ከፍተኛ ጸጸት ውስጥ ትወድቅ ይሆን? ምክንያቱም በእርግጠኝነት ይህንን የአንገት ሀብል እንደሰረቀች እርግጠኛ ነበረችና አሁን እድል እውነቴን ነው ስትላት ደጋግማ ያላመነቻት ማሚ አሁን ምን ይሰማት ይሆን የሚለውን በቀጣዩ ክፍል ተከታታይ የማቀርብላችሁ ነው የሚሆነው። ሰላም ቆዩልኝ። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።